ኢንተርኔት በ20 ብር መጠቀም ትፈልጋላችሁ? እንግዲያውስ በዚህ ቪዲዮ 3 ጠቃሚ የሆኑ አፖች ማሳያችሁ ይሆናል። ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። ወደ ቪዲዮ በመጀመሪያ ወደ ፕሌይ ስቶር እንገባለን ማለት ነው። ፕሌይ ስቶር ውስጥ ከገባን በኋላ እዚህ ሰርች ማድረጊያው ላይ እንሄድና RTM ብለን ሰርች እናደርጋለን ማለት ነው። RTM ብለን እዚህ ላይ ሰርች እናደርጋለን ማለት ነው። ያው እንደምትመለከቱት ይህንን ይመስላል ማለት ነው። እዚህ ላይ እናንተ ኢንስታል አድርጉት። ያው እኔ ኢንስታል ስላደረጉት ኦፕን ነው የምለው። ኦፕን ብዬ ላሳያችሁ እንዴት ኮኔክት እንደምታደርጉ ማለት ነው። አብራችሁን ተከታተሉ። ቪዲዮውን ደግሞ ላይክ፣ ሰብስክራይብ ያደረጋችሁ ቪዲዮ ለብዙ ሰዎች እንዲዳረስ አበረታቱን ማለት ነው። ኦፕን እንለዋለን። እዚህ ላይ አንዴ ኦፕን ካልነው በኋላ ወደ አፑ ነው የሚወስደን ማለት ነው ቀጥታ። መጀመሪያ ግን የማህበራዊ ሚዲያ የ20 ብር ጥቅል ያስፈልገናል ማለት ነው። እሱን ከገዛም በኋላ ወደዚህ እንገባለን ማለት ነው። አፑ እንደምትመለከቱት በዚህ መልኩ ይከፍታል። እዚህ ላይ ኦኬ የሚለውን ተጭነን ሌተር እንለዋለን። እዚህ ከላይ እንደምትመለከቱት ራንደም የሚለውን እንመርጥለታለን። ከታች ደግሞ እሱን አንዴ ነካውና እዚህ ሰርች ማድረጊያው ላይ ገብተን ኢትዮ ብለን ሰርች እናደርጋለን ማለት ነው። እዚህ ላይ እንደምትመለከቱት ኢትዮ ብለን ሰርች ስናደርግ ኢትዮጵያ የሚለውን ያመጣልናል ማለት ነው። ኢትዮጵያ የቴሌግራም ፓኬጅ የሚለውን እንደዚህ ስክሮል እያደረገን እንፈልጋለን ከታች ማለት ነው። ከታች አለ ኢትዮጵያ ቴሌግራም ፓኬጅ የሚል አለ ማለት ነው። እንደምትመለከቱት ይሄኛው ኢትዮጵያ ቴሌግራም ፓኬጅ 2026 የሚል አለ። እሱን አንዴ ክሊክ እናደርገዋለን። እሱን መርጠን ከዛ በኋላ ምን እናደርጋለን? እዚህ ላይ የግላብ ምልክቷን አንዴ ክሊክ እናደርጋታለን። እቺ የግላብ ምልክቷን እቺ ስታርት የምትል እሷን አንዴ ክሊክ እናደርጋትና አፑ እንደዚህ በዚህ መልኩ ኮኔክት ያደርጋል ማለት ነው። እንደምትመለከቱት እንደዚህ አድርጎ ኮኔክት ያደርግልናል ማለት ነው። አሁን ደግሞ ሁለተኛው አፕ ላሳያችሁ። ወደ ፕሌይ ስቶር ልመለስና ሁለተኛው አፕ ደግሞ FNF ይባላል። እዚህ ላይ ብለን ሰርች እናደርጋለን ማለት ነው። እንደምትመለከቱት አፑ ይህንን ይመስላል ማለት ነው። ያው አሰራሩ እንደ ቅድሙ ነው። የኛው ኢንስታል እኔ አላደረጉትም ማለት ነው። እናንተ ከሶስቱ አማርጣችሁ ኢንስታል አድርጋችሁ መጠቀም ትችላላችሁ። አሁን ደግሞ ሶስተኛውና በጣም ምርጡ የሆነው አፕ ላሳያችሁ። እዚህ ላይ ቢዲ ብለን ሰርች እናደርጋለን ማለት ነው። እንደምትመለከቱት አፑ እንደዚህ መልኩ ያመጣልናል ማለት ነው። ከዛ ኦፕን እንለዋለን። ወደ ቀጥታ ወደ አፑ ነው የሚወስደን። አፕ ውስጥ ገብተን እዚህ ላይ ቴሌግራም ፓኬጅ ብለን እንፈልጋለን። ያው እንደቀድሞ ማለት ነው። እዚህ ላይ ስታርት እንለዋለን። እሱን ከመረጥን በኋላ እንደምትመለከቱት በዚህ መልኩ ኮኔክት ያደርግልናል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። በበለጠ ደግሞ አፖቹ በተለያየ ጊዜ አፕዴት ስለሚደረጉ የተለያየ ጥያቄ ካላችሁ የቴሌግራም ቻናላችን ተቀላቀሉ። ሊንኩ ዲስክሪፕሽን ላይ ያለላችሁ ማለት ነው። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ይመቻችሁ።